ምን ብዬ ነው የምናገረው? እኔ ምን ብዬ ነው የምናገረው? እዛ ጋር ሰው የሰማውን ያመነው ነገር እኔ ምን ብዬ ነው ሐሳብ ማስቀይረው? ንገሪኝ እስቲ። እንዴት ነው ሐሳብ ማስቀይረው? እንዴት አስቀይራቸዋለሁ? እኔ አሁን ሐሳባችሁን ቀይሩ ብዬ ነው ወጥቼ በግድ ሚዲያ ላይ ወጥተሽ ስሜን አጽጂልኝ በግድ እንዴ? ሙሉ የቤሩት ህዝብ እኮ ያቅሻል። አብዛኛው ወረቀት የሌለው ስለሆነ ነው ፈርቶ ዝም ያለው። እነዚህ ቤሩት ላይ ያሉ ሴቶች የወጡ ቀን ሌላ ሀገር የሄዱ ቀን ታያለሽ ጉድሽ እንዴት እንደሚዘረጋገፍ ታያለሽ። ጠብቂ። እኔ ለነዛ በተለይ መረጃ ለሰጠች ልጅ ኦኬ ለሷ ህይወት አስቤ ነው ቱጣ ብቻ እሷ ልጅ ከቤሩት ከዛ ታያለሽ። ከማስረጃ ጋር አውጥቼ ቪዲዮ ሰራልሻለሁ። ቃሌ ነው። የሰው ህይወት ግን አደጋ ላይ አልጥልም ላንቺልህ ብዬ እኔ ቢሆን ኖሮ እንዴ እኔን በፌክ አካውንት እየከፈቱ ሲፖስቱኝ የነበሩት ማን እንደነበረ ታውቂያለሽ? ቮይሳቸው ነው የወጣው። ለምን እነሱን አልጠረጠሽም? ለምን እንጠረጠሽ? ገነት እኔ እኮ ልጅ ያለኝ ሰው ነኝ። መስኡልያ ያለኝ ሰው ነኝ እኮ እኔ መስራት መለወጥ መኖር የምፈልግ ሰው ነኝ እኮ። ይሄን ቪዲዮ ፖስት ሳደርግ ሰው እንደሚለቀኝ አስባለሁ እንዴ? ሰው ይለቀኛል ብዬ አስባለሁ? አንቺ ትለቀኛለሽ ብዬ አስባለሁ? እንደዚህ ነገር ሳደርግ ሁሉም ልጅ አለው፣ ሁሉም ቤተሰብ አለው። ስለዚህ እኔ እና አንቺ ማለት ጥፋት አለ ሆነች ለጊዜው ቪዲዮ ሆነች። አሁን ላል የሚለቀቀው ቪዲዮ ገነት እኔ እየመሰልኳት ነው። እባካችሁን እኛን እያጣላችሁኝ ነው። ይሄንን ቪዲዮ አጥፉልኝ ብዬ ልበል። በድኬ የድሮ ቪዲዮ እያጠናበራችሁ እዚህ ላይ ታረጉ ስሟን የምታጠፈው በያታንቺ ትክረም አይንቅ። አሁን ልልሻለሁ ትክረም አይንቅ። እኔ ይሄን ነገር የኔ እንደዚህ ማለት አንቺን ሰላም የሚሰጥሽ ከሆነ እኔ ላለም አንድ ምሽክሌ ሰው አልበደልሽም እኮ ስትገይ እኮ ነው ያላየሁሽም። ሐቂቃው እኮ ይሄ ነው አይደል እንዴ? ደግሞ ወዳጆችሽም ይሰማሉ። በቃ እንትን ይላሉ፣ ሪፖርት ያደርጋሉ። ኦኬ እኔ ወዳጆች ሰምተው ይሄን አካውንት እንዲያስጠፉ አደርጋለሁ። ችግር የለውም። እነሱም ደግሞ ለሱም ንገሪው። እኔ ከዚህ በኋላ እኛ ያልኳትን ታደርጋለች። በቃ ተዋት በይው። ልጁ እኔ እያስጨነቀኝ ነው። ለምን ማረኩሽና ምን ሆነሽ ነው? ባሌና የአንድ ሰፈር ልጆች ናቸው እኮ እነሱና እሱ የሚተዋወቁት። ከኔ ጋር እኮ አይደለም እኮ። አንቺ ሚስት ነሽ። ምንም ነገር ማስቆምም ማስደረግም ስለምችይ ገነት አንቺ ካልሹ ነው የሚያደርገው። ተዋት በይ በቃ። እኔ ቪዲዮን ሰራልሻለሁ፣ ሳላወርደው በፊት ልክልሻለሁ። ከዛ በኋላ ይዩትና ፖስት ሲቲን ፖስት አደርጋለሁ። እኔ ምንም አልደርስብሽም። እኔ አንቺም አትደርሽብኝ። እኔ ጭራሽም ጭንቅላቴ ላይ አውጥቼሽ ነው እየኖርኩ ያለሁት። እኔ ጭንቅላቴ ውስጥ ብትኖርም ራሄል ናት ያለችው። ራሄል ናት እኔን ህይወቴን ያመሰቃቀለችው። እኔ ስለአንቺ አይመለከተኝም። ለምን አንቺ አደረግሽም አላደረግሽም ፈጣሪ ነው የሚያውቀው። እኔ ለፈጣሪ ነው የሰጠሁት መጀመሪያ። ገባሽ? እሱ አልኩሽ እኮ